ሰላም ቤተሰቦች፣ በሎስት ክፍል 14 ተመልሰናል። ከዚህ ቀደም ያሉትን ክፍሎች ካላያችሁ ቅድሚያ እንድታዩ እያልን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ አበረታቱን። ይህ ክፍል የሚጀምረው ከአደጋው በፊት በነበረው የማይክል እና ልጁ ታሪክ ነው። በዚህ ሲሪስ ላይ ሁሉንም ካራክተሮች አንድ በአንድ እያወቅን ነው። እናም አሁን የነ ማይክል ተራ ነው። ከ10 ዓመት በፊት ማይክል ሱዛን የምትባል ፍቅረኛ ነበረችው። እናም እርጉዝ በመሆኗ ደስተኛ ነበር። ገና ሳይወለድ ለልጁ ዋልት ብሎ ስም አውጥቶለትም ነበር። ማይክል ያን ያክል ስራ አልነበረውም። ሱዛን ደግሞ ጠበቃ ነበረች። ከዛም ዋልት ከተወለደ ከወራቶች በኋላ ሱዛን ወደ አውስትራሊያ የሥራ ዝውውር ልታደርግ በመሆኑ ትንሹን ዋልት ይዛው ልትሄድም ነበር። ሆኖም ማይክል ልጁን በጣም ስለሚወድ እንዳትወስደው ቢማጸናትም እሺ አትለውም። ማይክ ተጽዕኖ መፍጠር አልቻለም፣ ምክንያቱም እስካሁን አልተጋቡም። በዛ ላይ ያን ያክል ስራ አልነበረውም። ከዛም ሱዛን ዋልትን ይዛው አውስትራሊያ ትሄዳለች። ከ4 ወራት በኋላ ልጁ ስለናፈቀው ወደ ሱዛን ይደውላል። ነገር ግን ሱዛን አሁን ከሌላ ሰው ጋር መሆኗን ትነግረዋለች። ማለትም ከእንግዲህ ልጁንም ሚስቱንም ማግኘት አይችልም። በዚህ ዱብዳ ልቡ የተሰበረው ማይክ በንዴት ስልኩን ዘግቶ መንገድ ሲሻገር መኪና ገጭቶት እግሩ ይሰበራል። ከዛም ሆስፒታል ይገባል። እዛም ለተወሰኑ ወራቶች ይቆያል። ታዲያ በእያንዳንዱ ወር ለልጁ ዋልት ደብዳቤ ይጽፍለት ነበር። ከዛም ከ1 ዓመት በኋላ ሱዛን ማይክልን ለማግኘት ትመጣለች። ከዛም ሁሉንም ነገር ትነግረዋለች። አለቃዋን እንዳገባችውና አሁን የዋልት አባት እሱ እንደሆነም ትነግረዋለች። ምስኪኑ ማይክ ይህን እውነት ዝም ብሎ ከመቀበል ውጭ ምንም ማድረግ አልቻለም ነበር። ከዚህ ክስተት ከዓመታት በኋላ ዋልት አድጎ የ10 ዓመት ልጅ ይሆናል። ነገር ግን የእንጀራ አባቱ ዋልት ያለበት የትም ቦታ ላይ ግራ የሚያጋቡ ነገሮች ይከሰታሉ ብሎ ያምናል። ለዚህም ማሳያ ከዕለታት አንድ ቀን ዋልት ሱዛንና የእንጀራ አባቱ ባሉበት ስለ ወፎች የሚያወራ አንድ መጽሐፍ እያነበበ ነበር። እናም ስለ አንድ ለየት ያለ የወፍ ዝርያ እየጠየቃቸው እያለ ያነው ራሱ ወፍ መጥቶ ከቤታቸው በር ጋር ተላትሞ ይሞታል። ይህ ከተከሰተ ከ1 ሳምንት በኋላ ደግሞ እናቱ ሱዛን በጠና ትታመማለች። የምታስታውሱ ከሆነ ከዚህ ቀደም ዋልት ደሴቱ ላይ አንድ የኮሚክ መጽሐፍ እያነበበ ነበር። እዛ መጽሐፍ ላይ ደግሞ አንድ የፖላር ቤር ወይም የበረዶ ድብ ስዕል ነበረው። ታዲያ ደሴቱ ላይ ይህ የበረዶ ድብ ተገኝቶም እነስዌር ላይ ጥቃት ፈጽሞ ነበር እና ምናልባት ይህ ድብ መገኘት የሌለበት ቦታ ላይ የተገኘው በዋልት የተነሳ ይሆን? ማለትም ዋልት አንድን ነገር ኢማጂን ሲያደርግ ወይም ሲያልም ያ ነገር በእውነት ዓለም እንዲከሰት የማድረግ ተሰጥኦ አለው ማለት ነው። በአንድ ሰው ላይ ከተናደደም ያ ሰው በጠና ይታመማል። የእናቱ ሱዛን በጠና መታመም ከዛም መሞት ምክንያትም ዋልት ሳይሆን አልቀረም። የሆነው ሆኖ ከእናቱ ሞት በኋላ የዋልት ሁኔታ ያስፈራው የእንጀራ አባቱ ወደ ማይክል ይመጣል። ከዛም የሱዛንን መሞት ያረዳዋል። በዚህም ማይክል ያዝናል። እናም ልጁን ዋልትን ተቀብሎት እንዲያሳድገው ጥያቄ ያቀርብለታል። ማይክል ለዓመታት ልጁን ነጥቀውት ቆይተው አሁን ልጅህን ውሰድ የሚል ጥያቄ ስላቀረቡለት መጀመሪያ ቢናደድም በስከ መጨረሻ ግን ይስማማል። ከዛም ልጁ አውስትራሊያ ስለነበረ ወደዛው ይሄዳል። ሱዛን ስለ ማይክል ምንም ነገር ነግራው አታውቅም። ለዚህም ነው በማይክልና ዋልት መካከል የአባትና የልጅ ቦንድ የሌላቸው። ከዛም ማይክልና ልጁ የኦሺያኒክ ፕሌን ላይ ይሳፈራሉ። እናም ይህ ፕሌን አደጋ ደርሶበት ያልታወቀ ደሴት ላይ ይከሰከሳል። ይህ ነበር የነ ማይክል ታሪክ። ከዚህ ቀጥሎ ፊልሙ አሁን ወዳለበት ጊዜ ይመልሰናል። ደሴቱ ላይ ማይክል ልጁ ዋልት ስለጠፋው እርሱን ፍለጋ ይኳትን ይዟል። ዋልት ጆን ሎክን እንደ ጓደኛው ነው የሚያየው። ከእርሱ ጋር ጊዜ ማሳለፍም ስለሚያስደስተው አንዳንዴ ለማይክ ሳይነግረው በድብቅ ጆን ጋር ይሄዳል። ጆን አንድ ቦታ ላይ ዋልትን የቢላው አጠቃቀም እያስተማረው ነበር። ቦታው ላይ ቡንም አብሯቸው አለ። እናም ማይክል ልጁን ፈልጎ እነ ጆን ጋር ያገኘዋል። ከዛም በቁጣ ዋልትን አሁኑኑ ወደ ዋሻው ተመለስ ይለዋል። ዋልት ባይፈልግም ተገዶ ወደ ዋሻው ይመለሳል። ከዛም ጆን ሎክ ላይ ቁጣውን ይገልጻል። ይኸውልህ ሸባው፣ ልጄን እንደዚህ ያሉ ነገሮች እንድታስተምረው አልፈልግም ይለዋል። ጆንም ማይክ ልጁን እንደ ሕፃን ነው ትሪት የምታደርገው፣ ያለነው ጫካ ውስጥ ነው፣ ሁሉንም ነገር መማር አለበት ብሎ ይመልስለታል። ማይክልም አስከትሎ ከዚህ ደሴት ለቀን እንደወጣን አንተ ላይ ክስ መሰረታለሁ ይለዋል። ጆንም እውነቱን መቀበል አለብህ፣ ማናችንም ከዚህ ደሴት መቼም ቢሆን ለቀን አንሄድም ይለዋል። ማይክ በዚህ የጆን ምላሽ በጣም ይናደዳል። በመቀጠልም ወደ ዋሻው በመመለስ ጃክ፣ ሰይድ እና ሻነን ወዳሉበት ይመጣል። እነርሱ አንድ ካርታ ላይ ጥናት እየሰሩ ነበር። እናም ማይክል እናንተ ዝም ብላችሁ ካርታ ታነባላችሁ፣ ይልቁንስ ከዚህ የተረገመ ደሴት ለቀን የምንወጣበትን መንገድ ብትፈልጉ ነው የሚሻለው ይላቸዋል። እነርሱም ከዚህ ልንወጣበት የምንችልበት ሐሳብ አለህ? ካለህ ንገረን ይሉታል። እርሱም አዎን አለኝ፣ እኛ አንድ ጀልባ መስራት አለብን፣ ከዛም በጀልባው ደሴቱን ለቀን እንወጣለን የሚል ሐሳብ ያቀርብላቸዋል። ከዛ ሰይድ ይህ ሪስክ ያለው ሐሳብ ነው፣
የት እንዳለን ወዴት አቅጣጫስ መሄድ እንዳለብን አናውቅም። በዛ ላይ ውቅያኖሱ ጥልቅና አደገኛ ሊሆን ይችላል። አዝናለሁ፣ ግን እኛ ከጀልባው ይልቅ እዚህ ደሴት ላይ ብንቆይ የተሻለ የመትረፍ ዕድል አለን ይላል። ሁሉም በሰይድ ሐሳብ ይስማማሉ። እናም ማይክል በንዴት እናንተ እዚህ ቆዩ፣ እኔ ግን ለቅቄ ሄዳለሁ ብሏቸው ይወጣል። ከዛም ልጁ ወዳለበት በመምጣት ዋልት እኔ አንድ ጀልባ ልሰራ ነው አግዘኝ ይለዋል። ከዛም ጀልባ መስራት ይጀምራል። ከቆይታዎች በኋላ ዋልት ድብርት ይጫጫነዋል። እናም ትንሽ ራቅ ብሎ ጆን ሎክ እና ቡን ወደ ጫካው ሲገቡ ያያቸዋል። ከዛም ውሃ ልቅዳ በሚል ሰበብ ወደ እነርሱ ይሄዳል። ከዛም ወደ ጆን ሎክ ዘንድ ይመጣል። ጆንም ልጄ አባትህ ከኔ ጋር እንድትመጣ አይፈልግም፣ እርሱ የሚልህን መስማት አለብህ ይለዋል። ሆኖም ዋልት እርሱ ምንም አያገባውም፣ አለቃ አይደለም ይለዋል። በዚህ መሃል ማይክል ዋልትን እየፈለገ በድጋሚ ከነርሱ ጋር ያገኘዋል። ዋልት ላይ በጣም ይናደዳል፣ ይቆጣዋል። ከዛም የዋልትን ኮሚክ መጽሐፍ እሳት ውስጥ ይወረውርበታል። ከዛም ጆንን ለመጨረሻ ጊዜ ከኔና ከልጄ ራቅ ብሎት ይሄዳል። ከቆይታዎች በኋላ ዋልት በተፈጠረው ነገር ተናዶ ውሻው ጋር ጫካ ውስጥ ወክ እያደረገ ነበር። ከዛም አንድ ቦታ ላይ ውሻው ከዋልት አምልጦ ይሮጣል። በሌላ በኩል ማይክል ወደ ዋሻው ሲመለስ አሁንም ዋልት ጠፍቶት ነበር። በድጋሚ ጆን ጋር ይሆናል ብሎ ስላሰበ ቀጥታ ወደ እርሱ በመምጣት የት ነው ያለው ይለዋል። ጆን በማይክል ይህ ባህሪ ተማሯል። እኔ ልጅህን በግድ ከእኔ ጋር የምወስደው አድርገህ ለምን ታስባለህ? አንተ ከነገርከኝ ቀን ጀምሮ እኔ ጋር መምጣቱን እንዲያቆም ነግሬዋለሁ ይለዋል። የዚህን ጊዜ ማይክል ይጨነቃል። አንተ ጋር ከሌለ ማን ጋር ይሆናል? እንግዳውስ ጠፍቷል ማለት ነው ይላል። በሁኔታው ጆንም ደንግጧል። እናም እንሂድ ዋልትን እንፈልገው ይላል። ከዛም ቡን፣ ጆን እና ማይክል ዋልትን ፍለጋ ይወጣሉ። በሌላ በኩል ቻርሊ የክሌርን የጠፋ ሻንጣ እየፈለገ ነው። ሻንጣው ውስጥ ክሌር ሁልጊዜም የምትጽፍበት አንድ ዳያሪ ነበራት። እናም ሻንጣውን ከኬት ጋር ቢያገኘውም ዳያሪውን ግን ሊያገኘው አልቻለም። እናም ኬት እስከ ትናንትና እኮ ሻንጣው ውስጥ ነበረ፣ ያ ማለት የሆነ ሰው ወስዶታል ማለት ነው ትላለች። እዚህ ደሴት ላይ የሰዎችን ዕቃ በመውሰድ የተካነ ሌላ ማን አለ ከስዌር ውጭ? እናም ወደ እርሱ ይሄዳሉ። ስዌር የክሌርን ማስታወሻ ደብተር አንተ ነህ የወሰድከው ሲሉም ይጠይቁታል። ስዌርም እንደ ሁልጊዜው በማሽሟጠጥ ይገርማል፣ እዚህ ደሴት ላይ ምንም ቢጠፋ ሁሌም ስዌር ነው ተጠያቂው ይላል። ቀጥላም ኬት ስዌር ማስታወሻው አንተ ጋር አለ? የለም፣ የምንጠይቅህን ብቻ መልስ ትለዋለች። ከዛም ስዌር ማስታወሻ ደብተሩን ከደበቀበት ያወጣዋል። የምርም ስዌር የክሌርን ዳያሪ ሰርቆት ነበር። ከዛም ስዌር ማሾፍ ይጀምራል። ክሌር እዚህ ውስጥ ስላንተ ብዙ ነገር ጽፋለች ይለዋል። ቻርሊ ማስታወሻውን ለመንጠቅ ይሞክራል። በዚህም ምክንያት ይደባደባሉ። ኬት መሃል ላይ ገብታ ስትገላግል ቻርሊ ማስታወሻውን ከወደቀበት አንስቶ ይወስዳል። ምሽት ላይ ቻርሊ ማስታወሻውን ለማንበብ አልፈለገም ነበር። ነገር ግን አላስችል ስላለው ማንበብ ይጀምራል። በሚያነባቸው ነገሮች ፈገግ ይላል። ከዛም እዛ ዳያሪ ውስጥ አንድ ለየት ያለ ነገር ያነባል። እርሱም ስለ አንድ ጥቁር ድንጋይ ያለበት ቦታ የተጻፈ ጽሑፍ ነው። ይህ ጥቁር ድንጋይ ያለበት ቦታ ምን ይሆን? ከዚህ ቀደም ፈረንሳዊቷ ሴት እዚህ ቦታ ከመጡ በኋላ ጓደኞቿ ሁሉ መታመማቸውንና መሞታቸውን ለሰይድ ነግራው ነበር። እናም ቻርሊ ምናልባት ክሌርን እዚህ ጥቁር ድንጋይ የሚባል ቦታ ወስደዋት ይሆናል የሚል ግምት እንዳለው ይናገራል። በሌላ በኩል ዋልት ጫካ ውስጥ መጥፋቱን ተከትሎ ጆን፣ ቡንና ማይክል እሱን ፍለጋ ላይ ናቸው። ጆን ዱካ መፈለግ ላይ የተካነ ስለነበር ዋልትን በቀላሉ ያገኙታል። ሆኖም ግን ዋልት አደጋ ላይ ነበር። ምክንያቱም የዋልት መጽሐፍ ላይ ያየነው የበረዶ ድብ እሱን ሊገለው እያሳደደው ነበር። እናም ዋልት አንድ ትልቅ ዛፍ ውስጥ ራሱን ደብቆ እየታገለ ነበር። ከዛም ጆን ሎክ ከዛፉ ወደ ላይ ይወጣል። ማይክል ደግሞ በታች በኩል በመሆን በያዙት ቢላዋ ድቡን በላይና በታች በማስፈራራት ያባረሩታል። እናም ዋልትን ይታደጉታል። ታዲያ በዚህ ክስተት የተነሳ ዋልት ከአባቱ ጋር የበለጠ ይቀራረባል። እንዲሁም ማይክል በጆን ሎክ ላይ የነበረውን መጥፎ አመለካከት ወደ ጥሩ ይቀይራል። ከዚህ በኋላ ምሽት ላይ ጆን እና ቡን የጠፋውን የዋልትን ውሻ ፍለጋ ይጀምራሉ። እናም በፍለጋ ላይ እያሉ ከፊት ለፊታቸው የሆነ ሰው እየመጣ እንደሆነ ይረዳሉ። በድንጋጤ ቆሙ። የሚመጣው ሰው ሌላ አልነበረም፣ የጠፋችው ክሌር ነበረች። ጆን ሎክም በድንጋጤ ክሌር ይላል። ይህ ኤፒሶድም እዚህ ላይ ይጠናቀቃል።